ደብረ ዳሞ የጥንታዊው ዕውቀታችንና መንፈስናችን ማዕከል ነው። በትግራይ ምስራቃዊ ዞን የሚገኘው ይህ ዕድሜ ጠገብ መካነ ቅርስ በኢትዮጵያ ገዳማዊ ሕይወት መነሻና ቀዳሚውም ስፍራ ተደርጎ ይወሰዳል። ደብረ ዳሞ ደርሻለሁ። ጠረጴዛ መስሎ ይታይ የነበረው ተራራ ስር ነኝ። ለዚህ ቀን ብለው ሹሩባ የተሰሩትን ሹሩባ በነጠላቸው ሸፍነው ስሩ ቆመው እልል የሚሉ ሴቶች እልልታቸው ያስተጋባል። እነሱ ወደ አናቱ መውጣት አይችሉም። ገዳሙ ሴት እንስሳት ጭምር የማይገቡበት የወንዶች ገዳም ነው። ወንዶች በገመዱ እየታሰሩ ወደ ተራራው አናት ይወጣሉ። አስቀድሞ ወደ አናቱ መውጫ ነበረው። ታሪኩ እንደሚለው ዳሞ የሚለው ስያሜ አቡነ አረጋዊ ዳሞም ወይም አፍርሰው ካሉት ተነስቶ የተሰጠ ስያሜ ነው የሚሉ አሉ። ሰላም ወጥቶ የመመለስን ያክል በረከት የለም። ረጅሙን የተራራ መንገድ በገመድ ታስሮ በአንድ ጽኑ መነኩሴ ክርን እየተጎተቱ መውጣት ጫፍ መድረስን እንደ ትልቅ መታደል እንዲቆጥሩት ያደርጋል። ተራዌን የሆነ ወገቤን ከታሰርኩ ገመዱን እንደ እናት አንገት ጨምቄ ከያዝኩ በኋላ ቀና ብዬ ወደ ላይ አየሁ። ነጭ የመሰለ ዓለት አፈጠጠብኝ። ከሱ በላይ ያለው ሰማይ ነው። መንገድ ጀምሬያለሁ። በልጅነታቸው በጥበብ የራቁት ዘሚካኤል ወይም አቡነ አረጋዊ የተባሉት ከጽሬ የመጡ አባት ለመጀመሪያ ጊዜ ወደዚህ ስፍራ የወጡ ናቸው። እኔም እንደሳቸው እየወጣሁ ነው። እሳቸው በዘንዶ እኔ ዘንዶ በሚመስል ጥምልል ገመድ ጠባባ በር ጋር ደረስኩ። ደቂቃዎች የፈጀው የገመድ ጉዞ የቀናት ያክል ነፍሴን አስጨንቋት ነበር። ጠባባ በር ጋር ስደርስ የተቀበሉኝ መነኩሴ ፈገግታ አመጣጤን አስረሳኝ። ቅዱሱ ስፍራ ጋር ደረስኩ። የነበርኩበትን ቁልቁል አየሁት። አሁን ጥንታዊውና ታሪካዊው ደብረ ዳሞ ተራራ ናት ነኝ። ደብረ ሃሌሉያ። ከየትም መምጣት ይቻላል። ከአክሱምም ከአዲግራትም በሁለቱም በኩል መንገድ አለው። ፋጼ የተባለችዋ ከተማ ላይ ሆነው ሲመለከቱት ጠረጴዛ የሚመስለው ገዳም የተለያዩ እሱን መሳይ ተራሮች ተዘበራርቀው ከበውታል። አሁን አዲግራት ከምትባለው ከተማ ምዕራባዊ ክፍል ለሰማይ ከተጠጋ ከፍታ ላይ ነኝ። የቅርስ ሀብታም በሆነው ጉሎ መከዳ ወረዳ በግምት 26 ሜትር የሚሆን ከፍታ በገመድ ትከሻ ወጥቼ ከረገጥኩት ጥንታዊ ገዳም ውስጥ ገብቻለሁ። መነኮሳት የጥበብም አባቶች መሆናቸውን የሚናገሩበት ሳይሆን የሚያሳዩበት አኗኗር ይታይበታል። በ6ኛው ክፍለ ዘመን በአቡነ አረጋዊ የተመሰረተ ጥንታዊ ገዳም። አቡነ አረጋዊ የዚህ ስፍራ መስራች ናቸው። ገድላቸው በጥቅምት ምዕራፉ ይህ ከእንጦስና ከመቃርስ ከጳቅሚስም የምንኩስና ወይም የመንፈሳዊ አረጋ አራተኛ ትውልድ የሆነ ይላቸዋል። አቡነ አረጋዊ በ5ኛው መቶ ክፍለ ዘመን ወደ ኢትዮጵያ ከመጡ 9 ቅዱሳን አንዱ ናቸው። አባታቸው ይስሐቅ፣ እናታቸው አድና ይባላሉ። ገድላቸው የሚነግረን ከሮም የነገስታት ወገን መሆናቸውን ነው። በ14 ዓመታቸው ወደ ግብጽ ለምነና ሕይወት መጡ። በአባ ጳቅሚስ እጅ በቴቢት ገዳም መነኮሱ። እንደ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ሰነድ መረጃ በ480 ዓመተ ምህረት ወደ ኢትዮጵያ ከሌሎች 8 ቅዱሳን ጋር በመሆን መጡ። ከዚያም ቤተ ቀጤን በሚባል ስፍራ ከሌሎች ቅዱሳን ጋር በመሆን ተቀመጡ። በኋላም ወንጌልን ለማስተማር ወደ ተለያዩ አካባቢዎች ተሰማሩ። አቡነ አረጋዊም ወደ ደብረ ዳሞ ወጡ። አቡነ አረጋዊ የምንኩስና ሕይወትን ወደ ጀመሩበት ደብረ ዳሞ የወጡት በዘንዶ ላይ ተጭነው እንደሆነ ገድላቸው ይነግረናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኒህ ታላቅና ቅዱስ አባት ተሰውረዋል። የተሰወሩበት ዋሻ በአምባዋ አናት ትገኛለች። የአፄ ልብነ ድንግል አጽም ያረፈውም እዚሁ አምባ ላይ ነው። ወደ ገዳሙ ቤተክርስቲያን አመራው። እንጨት ከድንጋይ ጋር እንዴት እንዲህ ተስማምቶ ይሄንን ሰራ? ይህ ኪነ ሕንጻ ጥበቡ በአባቶቻችን አይምሮ እንደምን ሊኖር ቻለ? እንደ መንፈሳቸው ይሄንን ጥበብ ማን ወሰደብን? ጠባብ የሚመስለው የተራራው አናት ሰፊ ነው። ድንጋይ ተደራርቦ የታነጸው ደብር ግሩም ነው ከማለት ውጭ ምን ይባላል? የመጠጥና የጠበል ውሃ ኩሬዎችስ? ግብርና ከዓለም ቃረምኩት የሚለው ውሃ ማቆር ደብረ ዳሞ 500 ዓመት ደረቱን ገልብጦ የኖረ ጥበብ ነው። ወደ ማዶ አሻግሬ ያየው ያ ማዶ ሌላ ሀገር ነው፣ ኤርትራ።
ደብረ ዳሞ እልል ሲባል የጎረቤት ሀገር ሴቶች ማጀታቸው ሆነው እልልታውን የሚሰሙበት፣ ደብረ ዳሞ ስቡ ሊባል ደውል ሲመታ የዚህ ሀገር ካህናት የነሱ መስሏቸው የሚባንኑበት፣ ሁለት ወንድማማች ዛሬ ባዕርነን የሚሉ ሀገራት ድንበር ላይ ያለ ጥንታዊ ደብር። ደውል ቤቱ የግቢው ውበት፣ የድንጋይ ጥበቡ፣ አጼ ገብረ መስቀል ከተንበረከኩለት ታሪኩ፣ እነ ንግሥት ሰብለ ወንጌል ከሞት የዳኑበት ትርክቱ ደብረ ዳሞን ልዩ ያደርገዋል። የኢትዮጵያ ስነ ጽሑፍ ከድንጋይ ላይ ጽሑፍ ወደ ብራና ጽሑፍ ሲሸጋገር ደብረ ዳሞ የጽሑፍ ጥበብ የዳበረበት ስፍራ ሆኖ አገልግሏል። የኢትዮጵያ ገዳማት የሚተዳደሩበት ሥርዓተ ምንኩስናን የሚያወሳው ሥርዓተ ወትእዛዝ ዘጳግሚስ የተተረጎመው በደብረ ዳሞ እንደሆነ ይታመናል። ከመንፈሳዊ ማዕከልነቱ ባሻገር በርካታ ጠቢባን ዕውቀትን ለሀገር እንካችሁ ያሉበት የተለዩ ጥንታዊ መጻሕፍት የተቀመጡበት ልዩ ስፍራ ነው። ደብረ ዳሞን ማየት ደግሞ ልክ በዛሬው ቀን በየዓመቱ ጥቅምት 14 ቢሆን ደስታው እጥፍ ይሆናል።